ለህፃጽ እየተደረገ ያለው ርብርብ እጅግ በጣም የሚመሰገን ነው። ይህ ግን ጊዜያዊ መፍትሄ መሆኑን ማወቅ ይኖርብናል። ትግራይ ውስጥ 92 የተፈናቃይ መጠለያ ካምፖች አሉ። በ18 ከተማ 761284 ሰዎች ተፈናቅለው ይገኛሉ። እነዚህ ሰዎች የራሳቸው ቤት፣ ንብረት፣ ሀብት፣ መሬት ያላቸው ሰዎች ናቸው። ሰው ሰራሽ በሆነ ረሃብ ነው፣ በሽታ ነው እየተጎዱ እየተሰቃዩ ያሉት። ስለዚህ ዘለቄታዊ የሆነ መፍትሄ ያስፈልጋቸዋል። ዘለቄታዊ የሆነ መፍትሄው ደግሞ የፕሪቶሪያውን ስምምነት ተግባራዊ ማድረግ ከበቂ በላይ ነው እንጂ ለስንቱ ለተፈናቀለ ህዝብ መድረስ ይቻላል። በዚህ ሁኔታ የሆነ መፍትሄ ላይ መድረስ ቢቻል፣ ወደ ቀያቸው መመለስ ቢቻል የተሻለ መፍትሄ ነው።